Okay. እዚህ ጋር ተጠየቀው ጥያቄ ደግሞ which one of the following the graph does not horizontally asymptote መጀመሪያ ሆሪዞንታል አሰምቶት እንዴት ነው ማወቅ የምንችለው? ሆሪዞንታል አሰምቶት አለ ወይስ የለም የምንለው መቼ ነው? ለምሳሌ p of x is equals to r of x over q of x ቢባል ሆሪዞንታል አሰምቶት ለመኖር ያው ሆሪዞንታሊ አሰምቶት ካን ቢ ኤግዚስት ለመሆን ሁለት ኬዝ ማሟላት አለበት። ምንና ኬዝ 1 ላይ p of x which is equals to ለምሳሌ a and x the power of m over a b x the power of m ከሆነ ዲግራችን እኩል ስለሆነ ዲግራችን እኩል መሆን አለበት ማለት ነው። ሆሪዞንታል አሰምቶት ለመኖር ሰው ምን እናደርጋለን? ሆሪዞንታሊ አሰምቶት ዲተርማይን ባይ y which is equal to leading coefficient over leading coefficient an over ab is correct answer. I think that the form of እዚህ ጋር እንድታውቁ ተፈለኩት እዚህ n ተብሎ እዚህ n ነው የሚባለው እንጂ ያንን ማቴማቲክስ ራይቲንግ ሲስተም እንደቱት ሳይሆን ሆሪዞንታል አሰምቶት የሚገልጽበት ዲግራቸው እኩል ሲሆን ብቻ ነው። ስለዚህ እዚህ ጋር ያሉትን ፋንክሽኖች እናያቸው። ዲግሪ 1 ዲግሪ 2 ዲግሪ 1 ዲግሪ 2 ዲግሪ 1 ዲግሪ 2 ዲግሪ 1 ዲግሪ 2 ዲግሪ 1 ሶ ፈርስት ኬዝ አያሟል። ሁለተኛው ኬዝ እናውጣለን። ኬዝ 2 ላይ ይሄው p of x which is equals to a and x the power of m over a b x the power of m plus 1 ምን ማለት ነው? የላይኛው ፋንክሽን ዲግሪ m ሆኖ የሁለተኛው ፋንክሽን ዲግሪ ምን ሲሆን m plus 1 ለምሳሌ p of x which is equal to 2x the power of 5 plus 4x minus 10 over 6x the power of 6 plus 4x minus 10 ይባል። የዚህ ፋንክሽን የላይኛው ፋንክሽን ዲግሪ 5 ነው፣ የታችኛው ፋንክሽን ዲግሪ 6 ነው። የላይኛው ፋንክሽን በታችኛው ፋንክሽን በአንድ ስለሚያንስ የዛን ጊዜ ፋንክሽናችን ሆሪዞንታሊ አሰምቶት በዋይ ነው የምንገልጸው። ዋይ which is equals to 0 በላይኛ ቋንቋ ሆሪዞንታል አሰምቶት is x axis እንላለን። ስለዚህ ማን መብለጥ አለበት? የታችኛው ፋንክሽን ከላይኛው በአንድ መብለጥ አለበት። ስለዚህ ለዚህ ያሟላ ፋንክሽን አለ። ስለዚህ does not exist ስለተባለ የላይኛው ፋንክሽን ዲግሪ 1 ነው፣ የታችኛው 2 ነው። ሆሪዞንታል አሰምቶታችን y which is equals to 0 ነው ለዚህ ፋንክሽን። እሺ ዲግሪ 1 ነው፣ ዲግሪ 2 ነው። ሶ ሆሪዞንታል አሰምቶታችን y which is equals to 0 ነው። እዚህ ጋር ዲግሪ ምን አለው? ዋናው ዲግሪ 2 ነው። ሶ ሆሪዞንታል አሰምቶታችን y which is equal to 0 ነው። ዲ ጋር እንምጣ። ዲግሪ 2 ነው። ዲግሪ ይሄው d of x which is equals to x square minus 4 over x plus 2 የላይኛው ፋንክሽን ከታችኛው በአንድ በሚያንስበት ጊዜ የዚህ ፋንክሽን ምን አለ? ኦብሊኩ አሰምቶታል። ስለዚህ ምን መርሳት አለባችሁ? ዘ ግራፍ ኦፍ ፖሊኖሚያል ፋንክሽን ግራፍ ኦፍ ራሽናል ፋንክሽን ላይ ሆሪዞንታል አሰምቶትና ኦብሊኩ አሰምቶት ኔቨር ዳዝ ኖት ኬም ቱ ሰመልትነስ መምጣት አይችልም። ስለዚህ ለዚህ ፋንክሽን ሆሪዞንታል አሰምቶት አለው እንላለን። ስለዚህ አጋጣሚ ኦብሊኩ አሰምቶት አለ እንላለን። ኦብሊኩ አሰምቶት እንዴት ይገለጻል? እንዴት ማወቅ እንችላለን ካላችሁ f of x which is equals to x minus 1 2 times x plus 2 over x plus 2 x plus 2 x 2 plus ለሚጠፋ f of x which is equals to x minus 1 2 ስለዚህ የዚህ ፋንክሽን ኦብሊኩ አሰምቶት y which is equals to x minus 2 እንለዋለን። therefore the answer will be this function has no horizontal asymptote. This function is can exist only oblique asymptote. ሶ እናንተ የሚጠበቅባችሁ ኮፒ ሊንክ ሼር እና ትሰራላችሁ የምትፈልጉት ጥያቄ ኮሜንት አድርጉልኝ። እወዳችኋለሁ።